ሰላም ሰላም እንዴት ናችሁ? እንዴት የተከበራችሁ የዞብል ስፖርት ቤተሰቦቻችን፣ ዛሬ ከረጅም ጊዜ በኋላ ወደ እናንተ ተመልሰን መጥተናል። ያው የግል ጉዳዮች ነበሩ ወደ እናንተ እንዳንመጣ ያደረጉን። ዛሬ ግን እኔና መጅዶ ተመልሰን ተገናኝተናል። ስለተገናኘንም ደስ ብሎናል እና ዛሬ ስለ ማንቸስተር ዩናይትድ የዘንድሮ ሲዝን አንዳንድ ነገሮችን እያነሳን እኔና መጅዶ ቆይታ እናደርጋለን። መጅዶ እስኪ ሰላም ብላችሁ አድማጮቻችንና ወደ ፕሮግራማችን እንገባለን። ሰላም ውድ ቤተሰቦቻችን እንዴት ናችሁልኝ? ያው ከረዥም ጊዜ በኋላ ነው እንዳልከው የተገናኘ ነው። ነገር ግን ቢሆንም ከዚህ በኋላ ያው አሪፍ ፕሮግራሞችን እየሰራን ወደ እናንተ እንለቅላችኋለን። ያው እንግዲህ እንዳልከው ዛሬ የማንቸስተር ዩናይትድ የዚህ አመት ሲዝኑን ያው በተወሰነ መልኩ ያው በጨረፍታ ልክ እንደ ሃይላይት የተወሰነ ነገሮችን እናነሳለን። ያው ደስ ብሎኛል። ዛሬም እሁድ የእረፍት ቀን ነው። አይ ቲንክ ዛሬ ነው ደግሞ የመጨረሻ የሲዝኑ መቋጫው ውድድሮች። ከዚህ በኋላ ያው ወደ ብሬክ እና ኢንተርናሽናል የዓለም ክለቦች ይጫወታሉ። ወደዛ እንሄዳለን። ያው ዘንድሮ ብሬክ በተለይ የሲዝኑ መጨረሻ ዛሬ ከተደረገ በኋላ አመቱን በረፍት አናሳልፍም። ለምን እንደዚህ አይነት ውድድሮች ስላሉ አይ ቲንክ ፕሪ ሲዝኖችም ደግሞ ስለሚኖሩ ያው ከሚዲያ አንርቅም። ማሚ ያው ዛሬ ስለተገናኘን ደስ ብሎኛል። ወደ ቋሚ አሰላለፍ ያው ከረጅም ጊዜ በኋላ ስለተመለስን ያው ደስ ብሎኛል እና ያው የተወሰነ ሀሳቦችን እናንሳ። ያው ማይክ ፍሪ። እውነት ነው። ከረጅም ጊዜ በኋላ ነው መጅዶ የተመለስን። ደስ የሚል አጋጣሚ ነው። ከዚህ በኋላ እንዳልከውም ያው ቆይታ ይኖረናል። በመሀል የክረምት ውድድሮች ስላሉ ዘንድሮ ኔሽን ሊጉም አለ በነገራችን ላይ መጅዶ። ከዛ ቀጥሎ ደግሞ የዓለም ክለቦች ሻምፒዮን አለ። የፕሪሲዝን ጌሞች አሉ። ወሳኝ ነገሮችም እያነሳን የምናወራበት የዝውውር ጉዳዮችም ይኖራሉና ቆይታ ይኖረናል። እስኪ ለዛሬ የሩበን አሞሪምና የማንቸስተር ዩናይትድን የዘንድሮን ሲዝን ቆይታ እናንሳውና ምን ትላለህ ስለዚህ ጉዳይ? እንዴት ነበር ማንቸስተር ዩናይትድ እንዴት ትገመግመዋለህ ዘንድሮ ባሳለፈው ሲዝን ላይ? ዘንድሮ ማንቸስተር ዩናይትድ የዘንድሮ ሲዝኑ በምን ይገለጻል? በውድቀት ይገለጻል። በአጭር ቃል ያው የዘንድሮ ፌለሪቲ ሲዝን የምንለው ሲዝን ነው የዘንድሮ ያሳለፈው። ከማንቸስተር ዩናይትድ ስም ዝና እና ታሪክ ጋር እኩል ማሄድ ሲዝን ነው እና ደረጃ ሆኖ ነው ያጠናቀቀው። በዛ ላይ ፕላስ ደግሞ በመጨረሻ ሰዓት ለዋንጫ ደርሶ ዋንጫው መቀማቱ ደግሞ ያን ደግሞ ሁለተኛ ህመሙ ብዬ አስባለሁ። ነገር ግን ከዛ በፊት ግን ማየት የሚያስፈልገን ዘንድሮ ሲዝኑ እንዴት ነው የጀመረው? ከዛ ነው የተወሰነ ነገሮች ምናልባት ልናነሳ ከቻልንም ለምን ሲዝኑ የተበላሸው? ባለፈውም ያው ከዚህ በፊት እንዳነሳ ነው ፕሮግራሞችን ማንቸስተር ዩናይትድ ሲዝኑን ያበላሸ በማን አሰልጣኝ ነው የጀመረው ነው ዘንድሮ። ያ ለምሳሌ ኤፍ ኤ ካፑን ላስት ይር በላ። ኤፍ ኤ ካፑን ዋንጫ ካነሳ በኋላ ቴን ሃግ በአሰልጣኝነት እንዲቀጥሉ አደረጋቸው። ያቺ ውሳኔ መጀመሪያውን ስቃወም ነበር። አሁንም የዘንድሮ የማንቸስተር ሲዝን ውድቀቱ እዛ ላይ ነው እና አሰልጣኝ ኤሪክ ቴን ሃግን ማስቀጠል አልነበረበትም። ትልቁ ጥያቄ እዛ ላይ ይጀምራል። ማሚ አንተ ምን ትላለህ? አንተስ? እውነት ነው። በዚህ ጉዳይ ረዘም ያለ ጊዜ ስናወራበት ነበር። ኤሪክ ቴን ሃግ ሲዝኑን የማይጨርሰው ከሆነ ለምን ሲዝኑን አስጀምሩት የሚለው ነገር ትልቅ ጥያቄ ሆኖ ነበር በሰዓቱ። አሁን ላይ ለምናየውም ነገር አሁን ላይ ተባብሶ ላየነውም ነገር ይሄ እንደ ትልቅ ምክንያት የሚነሳ ይመስለኛል። የኤሪክ ቴን ሃግ ቆይታ ማለት ነው። አስበውበት በደንብ ተዘጋጅተውበት የወሰኑት ውሳኔ አይመስለኝም። ከጥቅም አንጻር አይተውት ይመስለኛል እኔ መጅዶ የወሰኑት ያንን ውሳኔ። ኤሪክ ቴን ሃግን ስታሰናብተው የካሳ ክፍያዎችን ጨምሮ ከፍ ያለ ክፍያዎች ነበር ማንቸስተር ዩናይትድ ሊከፍል የነበረውና ያንን ክፍያ ላለመክፈልና የተጫዋቾችን የዝውውር ወቅት ለማለፍ ፈልገው ያደረጉት ነው የሚመስለኝ። ከዛ በኋላ ነው ያንን ውሳኔ የወሰኑት። ምክንያቱም ሊጉ ተጀምሮ የተወሰኑ ወራቶች ከሄደ በኋላ ከመሪው እኮ በ4 ነጥብ ነበር ማንቸስተር የሚያንሰው ኤሪክ ቴን ሃግ ሲሰናበት። በቂና አሳማኝ አልነበረም። ግን ወደፊት ይሄ ቡድን ከቴን ሃግ ጋር ተስፋ ሰጪ እንቅስቃሴ የለውም ብለው ስላመኑ ቶሎ ውሳኔ ለመወሰን ተገደዋል። እና አንዳንዴ እንደዚህ አይነት ውሳኔዎችን ተረጋግተ በደንብ ጊዜ ወስደ መወሰን በሚገባቸው ሰዓት ወስነውት ቢሆን ኑሮ ለምሳሌ ሩበን አሞሪም ሆነ ሌላ አሰልጣኝ ክረምት ላይ መጥቶ ቢሆን የፕሪሲዝን ቆይታዎችን አድርጎ ይሄ አሰልጣኝ ቢመጣ በእርግጠኝነት ይሄ ሲዝን በዚህ አይነት ሁኔታ አይጠናቀቅም ነበር። ምናልባት ቶፕ 4 ላይ ገባ ይችላል፣ የሆነ ነገር እንትን ላይ ይችላል። ግን 16ኛ 17ኛ ሆኖ የሚጨርስበት ሲዝን ላይሆን ይችል ነበር። አዲስ አሰልጣኝ ራሱ ከመጀመሪያው ጀምሮ መጥቶ ቢሆን ኑሮ ግን ሲዝኑ ከጀመረ በኋላ
ከኤሪክ ቴን ሃግ ደግሞ በተለየ ሀሳብ የሚጫወትን አሰልጣኝ ስታመጣ ምን ያክል እንዳልተዘጋጁበትና ድንገተኛ ውሳኔ እንደወሰኑ ትረዳለና ይሄ ነገር እንዳልከውም ሲዝኑን ያበላሸባቸው ዋናው ምክንያት ይመስለኛል። እኔም በበኩሌ ያው ልክ ያው ተመሳሳይ ሀሳብ ነው የተጋራ ነው እንዳልከው ያው ጠንከር ለማድረግ የኤሪክ ቴን ሃግን በእርግጠኝነት ምነግርህ ማንቸስተር ዩናይትድ የቦርድ አባል በጣም ትልቁን ስህተት ይቅር የማይባል ስህተት በተለይ ዘንድሮውን ሲዝን ያበላሹት ራሳቸው አመራሮች ናቸው። አንደኛ በቃ ምንም ማስቀጠል ምንም ይሄ ድርድር ያልነበረው ጉዳይ ነው። ዋንጫ ስላመጣ ስላላመጣ ሳይሆን ኤሪክ ቴን ሃግን አመቱን እንዳለቀ እዛው በዛው በቃ እንደውም ሀሪፍ ነበር ዋንጫ አንስቶ በዛው ማሰናበት ለኤሪክ ቴን ሃግም ሆነ ለማንቸስተር ዩናይትድ በተለይ ለኤሪክ ቴን ሃግ ትልቅ እፎይታ ነበርና ነገር ግን እንዳልከው የካሳ ክፍያው የአንዳንድ ነገሮችን እነዛን ለማለፍ ሲባል ሰውየውን ያስቀጠሉት አንደኛ ለራሱ ለኤሪክ ቴን ሃግ ሪስክን የከተተው፣ ሁለተኛ በተለይ ለማንቸስተር ዩናይትድ ሩበን አሞሪም የመሰለ አሰልጣኝ አመጡ እንደውም ጥያቄ እንዲነሳበት ሁሉ ያደረገ እና የአሰልጣኝነት ኬሪሩን ሁሉ ምናልባት ወይም ዘንድሮ ካላስቀጠሉት ምናልባትም ኔክስት ይርም ከተባረረ እዚህ ላይ የተወሰነው ውሳኔ ትልቁ ስህተት እዛ ላይ ነበረ። ሌላው ደግሞ ብየማነሳው ደግሞ እዛው ላይ ኦኬ አሞሪም አመጣ የሲስተም በተለይ ሲስተሙ ትልቁ ጥያቄ መነሳት ብዬ ማምነው ሲስተም ምን አይነት ታክቲካሊ ነው ያለው ሩበን አሞሪም ቴን ሃግ ምን አይነት የአጨዋወት ስታይል ነበር የሚከተለው? ራሱ ማንቸስተር ዩናይትድ ምን አይነት የጨዋታ መንገድ ነው የነበረው? ኮምፕሊትሊ ነው የተቀየረው። ኔክስት ይር ዘንድሮ ጨርሶታል እንደምንም ዩናይትድ አይደለ ይሄን ውድድር። ኔክስት ይር እኔ 3 ነገር እንዲያደርግ እጠብቃለሁ ከሩበን አሞሪም። አንደኛው ሲስተሙን ወይም ታክቲኩን ፍሌክሲብል መሆን አለበት። ከዚህ የተሻለ አዲስ አይዲያዎችን ይዞ ማምጣት አለበት። በዚህ የሚቀጥል ከሆነ ደግሞ ያለውን ሀሳብ አፕዴት ማድረግ አለበት አንደኛ። ሁለተኛ ደግሞ ጥሩ ለዚህ ሲስተም የሚሆኑትን ለራሱ ተጫዋቾችን መግዛት አለበት። ምንም ድርድር የሌለው ለዚህ ሲስተም ብቻ የሚሆኑትን ተጫዋቾች ማዘዋወር አለበት መቀጠል ከፈለገ። ሶስተኛ ደግሞ የሚለቁትን ተጫዋቾችን ለቆ ብዙ የሚለቀቅ ተጫዋች አለ ይለቃል። እዛው ላይ ያሉትን ተጫዋች ደግሞ ልጆችን ወጣቶችን ማሳደግ አለበት። በዛ አይነት መንገድ በጨዋታ መንገድ ቀርጾ ያንን ካደረገ በእርግጠኝነት ምነግርህ የአሁኑ ሲዝን ፌለሪቲ ሲዝን ነው። ሩበን አሞሪም የዝውውር መስኮት አግኝቷል። ይህንን እርማት ካላረመ በጣም መወዱ አሰልጣኝ ነው ሩበን አሞሪም። እውነት ለመናገር ማሚ ሲጀመረም ሲቀጠርም ጀምሮ ነግሬሃለሁ። ምናልባት አመቱን የሚጨርስ አይመስለኝም ብዬ አስባለሁ። የሚቀጥለውን ሲዝን ላይክ የኤሪክ ቴን ሃግ ጣፈንታ የሚገጥመው ይመስለኛል ካሁኑ እርማትና ማስተካከያ ካለወሰዱ ማሚ። እና አንተስ ምን አይነት እይታ አለ? እኔም ተመሳሳይ እይታዎች አሉኝ፣ ግን ማንሳት የምፈልጋቸው ነገሮች አሉ መጅዶ እዚህ ላይ። ለምን መሰለህ አሁን ማንቸስተር ዩናይትድ የሚሄድበትን ነገር ስትመለከተው እነዚህ የክለቡ ባለቤቶች ግሌዘሮችን በለው ከዛ በኋላ የመጡት አይኤንኤሶች መጀመሪያ እንደ ሀሳብ ያነሱት ነገር ክለቡን እንለውጠዋለን፣ በዘመናዊ ያስተሳሰብ ይዘነው እንመጣለን፣ አዲስ የሆነ የአሰራር ባህል በክለቡ እናሰርጻለን ብለው ነበር የተነሱ እነዚህ ሰዎች። በተግባር ግን አሁን የምናየው ነገር ከዚህ በጣም የተቃረነ ሆኖ ነው የምንመለከተው። ሌሎች ክለቦችን ተመልከት። ለምሳሌ ሊቨርፑልን ስትመለከት ማለት ነው ኤድዋርድን ከመለሰው በኋላ ከፍ ያለ ስልጣን ሰጦት ነው ይህን ሰውዬ የመለሰው። ወዲያውኑ ደግሞ እሱ የሚያውቃቸውን ሰዎች አመጣና የክለቡን መዋቅር አስተካከለው። ከዛ በኋላ ያለውን ነገር ተመልከት። ኤርገን ክሎፕ እለቃለሁ ብሎ ወዲያውኑ ውሳኔ ሲወስን በእሱ አጨዋወት ስታይል ተስማሚ የሆነውን አርነ ስሎትን መልሶ አመጣው ማለት ነው። ስኬታማ ሲዝን አሳለፉ። እንዴት ስኬታማ ሆኑ የሚለውን ነገር እንትን ልናደርገው እንችላለን። ቼልሲ እንደዚሁ ደግሞ ተመልከት። አዎ ብዙ እንትኖች አሉ። እነ ዌትዝን አሁን ያመጣቸዋል። ለምሳሌ ኪርኪዝ ዛሬ ዝውውሩ አልቋል እየተባለ ሲወራ ነበር። ብዙ ነገሮች ሊቨርፑል በእርግጠኝነት ይሄ ኳሊቲውን ጠብቆ ከፍታውን ጠብቆ ይሄዳል ከዚህ በኋላ። አሁን ማነሳልህን ነገር በደንብ እንድትከታተል ስለፈለግኩ ነው። ማንቸስተር ሲቲ ተመሳሳይ አካሄድ እየሄደ ነው።
ውስጣዊ እንትናቸውን እየቀረፉ በአንድ ሲዝን ውስጥ የተበላሸባቸውን ነገር በ6 ወር እንዴት እንደቀረፉት ተመልክተናል። ከዚህ በኋላ ያለው ማንቸስተር ሲቲ እንደ አዲስ ቡድን ነው የምንመለከተው። ክረምት ላይ አሁን በሚከፈተው የተጫዋቾች ዝውውር ብዙ ተጫዋቾችን ያመጣሉ። ሌላ መልክ ያለው ሲቲ ትመለከታለህ። አርሰናል ተመሳሳይ ችግር አለበት፣ ግን የአርሰናል ከማንቸስተር የተሻለ ነው። የተወሰኑ ነገሮችን ካስተካከለ አርሰናልም በሚቀጥለው ሲዝን ለዋንጫ ተፎካካሪ ሆኖ ይቀጥላል። ሌሎችን ቡድኖች እንመልከታቸው። አስቶን ቪላን ተመልከት፣ ኒውካስትልን ተመልከት፣ ወደታች ወርደ ብሬንትፎርድ፣ ብራይተን ምናምን ስትመለከት እነዚህ ቡድኖች አንደኛ ሊጉ ምን አለ መሰለህ፣ ይሄ የቲቪ ራይቱ በደንብ ይጠቅማቸዋል። ብዙ ገንዘብ የሚያገኝ ሊግ ነው እና ሲከፋፈሉ በደንብ ገንዘብ ያገኛሉ። የሚፈልጓቸውን ኳሊቲ ያላቸውን ተጫዋቾች ትንንሽ ክለቦች ያመጣሉ። በሰር አሌክስ ፈርጉሰን እና በቪንገር ሰዓት እኮ ማንቸስተርና አርሰናል ሲፎካከሩ የነበሩት ሁለቱ ብቻ ናቸው ሊጉ ላይ ጠንካራ እንትን የነበሩት። ከዛ ደግሞ ማንቸስተር ዩናይትድ የተሻለ ነበር፣ ከአርሰናልም የተሻለ ኢንቨስት የሚያደርገው ቡድን ማለት ነው። ስለዚህ ኤቨርተን ላይ ሂደህ ጉዲሰን ፓርክ ላይ 3 ነጥብ ይዘህ መምጣት ያን ያህል ከባድ ነገር አልነበረም። ቪላን ሂደህ 5-6 ጎል ልታገባበት ትችላለህ። ኒውካስትል ልታሸማቀው ትችላለህ። ሊድስ ዩናይትድ ልታፈራርስ ምናምን ትችላለህ። እነሱን ብቻ አይደለም ቼልሲና ሊቨርፑልን እንኳን ትቀጠቅጥ ነበር በዛ ሰዓት ማለት ነው። አሁን ያለው ግን እንደዛ አይደለም። ብራይተንን አሁን ማሸነፍ ቀላል ነው። በዚህ ሰዓት ብራይተንን ማሸነፍ እኮ በጣም ከባድ ነው። የሚያመጧቸውን አሰልጣኞች ስትመለከት ራዕይ ያላቸው ተስፋቸው በደንብ የሚታይ ትልልቅ ወጣት አሰልጣኞችን ያመጣሉና እነዚህን ቡድኖች እድገታቸውን ስትመለከት ትንንሾቹ እያደጉ የመጡበትን ከፍታውን ስትመለከት ማንቸስተር ዩናይትድ እየሄደበት ያለው ነገር ተቃራኒ ሆኖ ነው የምትመለከተው። እና ይህን ነገር ካላስተካከሉት እንዴት ነው ከዚህ በኋላ ማንቸስተር ዩናይትድ አይደለም ለሻምፒዮንነት መጫወት ቀርቶ አሁን ለምሳሌ በሚቀጥለው ሲዝን ቶፕ 6 ላይ እንዲጨርስ ተነግሮታል። ሩበን አሞሪም በጣም ያስገረመኝ ነገር እሱ ነው። ቶፕ 6 ላይ መጨረስ አለብህ ግድ በቃ እንትን ሆኖበታል። አንተ ቶፕ 6 ያን አሰልጣኝ እንዲጨርስልህ ስትፈልግ የሚፈልገውን ነገር መስጠት አለብህ አይደል? ለዛ ነገር ብቁ እንዲሆን ማድረግ አለብህ። ብቁ ሳታደርገው ያንን ሰው ድጋፍ ሳታደርግለት ይሄን ነገር እንድታመጣልኝ እፈልጋለሁ ካልከው እኔ አስገራሚ ነው የሚሆንብኝ። ቀድመህ ታውቀዋለህ። አሁን የማንቸስተር ዩናይትድን አካሄድ እንደዛ የምትገመግመው እየሆነ መጥቷል። ለምሳሌ ባለፈው ሲዝን ዩናይትድ በሚቀጥለውም ለዋንጫ የሚጫወት አይመስልም ተፎካካሪ አይሆንም ምናምን ስንል የነበረው ዩናይትድ ተባብሶበት ላለመውረድ ተጫወተ ዘንድሮ። በሚቀጥለው ይሄ ነገር ላለመደገሙ ምንም ዋስትና የለውም። አሰልጣኙ ሪስኩን ወስዶታል። አሁን ለምሳሌ ትናንት መሰለኝ ለተጫዋቾቹ እንትን አድርጓቸዋል። በሚቀጥለው ሲዝንም ከኔ ጋር እንደምትቆዩ አረጋግጫለሁ ብሎ ነግሯቸዋል። ግን የሚወጡት ተጫዋቾች በይፋ ነግሯቸዋል። እንደ አሌሃንድሮ ጋርናቾ አይነት ተጫዋቾችን ክለብ ቀይር፣ የምትሄድበትን ቦታ ወስን ተብሎ የተነገረ ተጫዋች አለ። ሌሎችም ደግሞ ኮንትራት የጨረሱ ተጫዋቾች ይወጣሉ። ሰውየው በራሱ መንገድ እኮ እየሄደ ነው፣ ቀድሞ እያቀደ ነው ብዙ ነገሮችን። ነገር ግን ከኢንቨስትመንት አንጻር ደግሞ ስትመለከቱ እነሱ እያደረጉለት ያሉት ድጋፍ አሳማኝ አይደለም። 100 ሚሊዮን ፓውንድ ለተጫዋቾች ዝውውር እንትን በጀት አድርገንለታል የሚል ዜና እየወጣ ነው የሚገኘው። ሌሎች ምንጮች ላይ ደግሞ ስትመለከት እንደውም ከ100 ሚሊዮን ፓውንድ ያነሰ ነው ይላሉ። በዚህ ዘመን 100 ሚሊዮን ፓውንድ የአንድ ተጫዋች እኮ እንትን እየሆነ መጥቷል መጅዶ አንድ ተጫዋች የምትገዛበት ማቲያስ ኩንሃን ለምሳሌ በ62.5 ሚሊዮን ፓውንድ ከገዛ ይህ አሰልጣኝ ምን ያክል ብር ነው የሚያተርፈው? አንድ እንደ እንትን የተነሳው ነገር በፔመንት እንደዚህ ተቆራርጦ ይከፈላል ምናምን የሚለው ነገር መሰለኝ። ግን እሱም ቢሆን ማያስኬድበት ሁኔታ ላይ እየተገኘ ስለሚገኝ ማንቸስተር ዩናይትድ ቀድሞውኑ ማስተካከል ያለባቸው ራሳቸው ውስጥ ላይ ያለውን ይሄ የአስተዳደር አካሄዳቸው መንገዳቸውን እስካልቀየሩት ድረስ ሩበን አሞሪም መጣ፣ ነገ ፔፕ ጋርዲዮላንም ቢቀጥሩት ወላ ያለማችን አንቶኒ ኮንቴ በየሄደበት ሻምፒዮን የሚሆነውን አሰልጣኝ ብታመጣውም ተመሳሳይ ችግር መፈጠሩ አይቀርም። እኔ የማምነው በዚህ ነው። መጅዶ አዎ ልክ ነህ። ያው ትልቁ ለዚህ ተጠያቂው ማለት አሁን ላለበት ማንቸስተር ዩናይትድ ትልቁ ተጠያቂነት ብዬ ማነሳው ያው ምንም ጥያቄ የሌለው ግሌዘር ላይ ነው። ሁሉ ጣታችን ወደዛ ላይ ነው የሚሄደው ማለት ነው። ግሌዘሮች አሁንስ ከዛ መንገድ ላይ የተወሰነ ማሻሻያ አድርጓልን ወይ? ኖ፣ በዛ አይነት መንገድ እየቀጠሉ ነው። ሌላው ደግሞ ክለቡስ ለምሳሌ ኢኒዮስ ሰር ጂም ራትክሊፍ መጣ። እሱ የሚፈልግ እንደነ ኦመር ቤራዳ ምናምን አይነት ሰዎችን አመጣ። ኦኬ አመጣ። ግን ከዛ በፊት የተቆለሉ ብዙ እዳዎች፣ ብዙ የአሰራር ግድፈቶች ቡድኑ ላይ ደግሞ የምታየው አንደኛ ከኮንትራት የተሰጣቸው ለምሳሌ አሁን ኮንትራት የሚያልቁ ተጫዋቾች አሉ። እዛ ላይ ደግሞ ለኔክስ ለሲስተሙ ደግሞ ማይሆኑ ገበያ ላይ የወጡ ተጫዋቾች አሉ። ሌላ ላይ ደግሞ በጣም ትላልቅ በውድ ክፍያ የመጡ ተጫዋቾች አሉ። ለምሳሌ ወደ 4 ተጫዋቾች በውሰት ሂደው ባሉበት ቡድን ላይ በጣም ትልቅ ፐርፎርም እያደረጉ ያሉ ተጫዋቾች አሉ። እነዛ መጣው ቡድን ላይ ምን ያህል ተጽዕኖ ይፈጥራሉ አይመስለኝም። ግን ለገበያ እየወጡ ያሉ ተጫዋቾች ማንቸስተር ዩናይትድ ምናልባት ብሩኖ ፈርናንዴዝ ሊሆን ይችላል ገበያ ላይ ላይወጣ የሚችል ነገር ግን እሱንም ቢሆን ማንቸስተር ዩናይትድ ሳውዲ ወደ 100 ሚሊዮን ፓውንድ ይሄ የሚያማልል ገንዘብ ነው እና ይሄንን ብር ካገኘ ብሩኖ እንኳን ከመሸጥ ወደ ኋላ ማይል ተጫዋች ነው። ነገር ግን
የአሰልጣኙ ኃላፊነት እንዳልኩ 3 ነገሮች ይጠብቁበታል። አንደኛ ሲስተሙ ማስተካከል፣ ቅድም ያልኩ ነገሮች። ሁለተኛ ያው ተጫዋቹ ዝውውር ላይ የሚመጡትን ተጫዋቾች በደንብ ታች ማሳደግ፣ ሌሎች ደግሞ ፐርፎርማንሳቸውን ደግሞ ማሳደግ። እንደውም አንዳንዴ ማለት ነው ዞር ስል የሚካኤል አርቴታ አይነት ጣፈንታ የገጠመው ይመስለኛል። ሚካኤል አርቴታ ልክ አርሰናል እንደመጣ ተመሳሳይ አይነት ነገር ነው ያየ። ሲመጣ የነበሩ ከሱ በፊት ከቪንገር አብዛኞቹ የቪንገር ልጆች ነው የነበሩት። የተወሰኑ የኦና ኤምሬ ደግሞ የተወሰኑ ልጆች ግዢዎች አሉ። እነዛን አንድ ላይ አጣምሮ እንትን ሊሆን አልቻለለትም፣ ሊመጣለት አልቻለም። አንደኛ ከሱ አስተሳሰብ ጋር እኩል መሄድ አይነት ቲም አይደለም በሱ ፕላን። ሌላው ደግሞ ትልቁ ነገር በገንዘብና በአስተዳደር በኩል በተለይ ደግሞ ማንቸስተር ዩናይትድ በገንዘብ በኩል ባለፈውም ከዚህ በፊትም እያነሳውል ነበር። ጭራሽ አይደለም 100 ሚሊዮን ፓውንድ ራሱ ሚኖረውም አይመስለኝም አልኩ። ማንቸስተር እዳ ውስጥ ያለ ቡድን ነው፣ እዳ ውስጥ ያለ ክለብ ነው። እንዴት ነው 100 ሚሊዮን ፓውንድ ራሱ ማውጣት የሚችልበትም ራሱ አቅምም የለውም ነው የኔ ጥያቄ። አይደለም እንኳን ይሄ ሌላ ትርፍ ኤክስትራ። ለምን ብዙ ዳየት ባለፉት 3 ዓመት ውስጥ ማለት ነው በእያንዳንዱ አመት 30 ሚሊዮን ፓውንድ ነው መክሰር። አጠቃላይ 100 ሚሊዮን ፓውንድ ነው በ3 አመት ውስጥ መክሰር ያለበት አይደለ? ወደ 33 ነጥብ ምናምን የሚደርሰው አይደለ? በየአመቱ ማንቸስተር ዩናይትድ ምን ያህል ነው እየከሰረ ያለ? ኢቨን እንኳን አንዱ እናንሳ፣ የአንቶኒን ዝውውር እናንሳው። ምን ያህል ብር ነው የወጣበት? 80 ከዛ በላይ ሚሊዮን ፓውንድ ነው አጠቃላይ ፓኬጁ። ወደ 100 በላይ ነው የሱ ፓኬጅ። ያንን በአንድ አመት ሉዝ ያደረከው ነገር በየአመቱ ምን ያህል ሉዝ እያደረክ እንደሄድ ያሳያል። ለምሳሌ አጠቃላይ የካስሜሮ ራሱ ሙሉ ፓኬጁ ራሱ ምን ያህል ነው? እነ ቫራን ምናምን ማንቸስተር ዩናይትድ ብዙ ስህተት ሰርቷልኝ። ያንን ስህተት እነዚህ ሰዎች ሊወጡት አልቻሉም። በዛ ላይ ደግሞ ምን አይነት ሀሳብ አምጥተዋል? ደግሞ ስቴዲየም ደግሞ ለመስራት እቅድ አላቸው። ያ ደግሞ እንዴት ነው የሚሆነው? ለምሳሌ ባርሴሎና እንየው። ባርሴሎና ላይክ ተመሳሳይ እንደ ማንቸስተር ዩናይትድ አይነት ነው መንገድ እያለፈ ያለ። ግን ባርሴሎና የተወሰነ ቢያንስ እንኳን በሃንዚ ፍሊክ እና በጃቪ ሄርናንዴዝ የተወሰነ በተለይ በጃቪ የተሰራው ስራ አሁን የተወሰነ ውጤቱ ነገር እያየነው ነው። አዎ ነገሮችን ለሃንዚ ፍሊክ ብዙ ነገሮችን አቀሎላቸዋል። ዋንጫም እየበላ ነው። ነገር ግን ባርሴሎና አሁንም ተጫዋች እንኳን መግዛትም ማስፈረምም ማስመዝገብ የሚችልበት አቅም ላይ አይደለም። ዓለም ላይ ትልቅ ተጽዕኖ ሻምፒዮንስ ሊግ ግማሽ ፍጻሜ ቢደርስም ለሻምፒዮንስ ሊግ ማለት ነው። በዛ ላይ ደግሞ ስቴዲየሙ ኔክስት ይር ወደ አዲሱ ስቴዲየም ይገባል። እንደዚሁ ነው። ይሄ ያመራሩ ምን ላፖርታ በዚህ በኩል ላይ ሳላደንቀው አላልፈም። እውነት ለመናገር 930 ሚሊዮን ፓውንድ አካባቢ የሚያገኝበት የሆነ ስምምነት ይፈጽማል ባርሴሎና እና ሰውየው ነገሮችን ለመቅረፍ የሄደበት ርቀት በጣም ያስደንቃል። በጣም እና ይሄን በጣም ታደንቃለህ። በእጃ ዙር ግን ማንቸስተር ዩናይትድ እንዴት ነው ማንቸስተር ዩናይትድ ግልጹንም ነገር ሰር ጂም ራትክሊፍ ስላለ አይደለም። የፈለገ ቢያስብ የፈለገ ነገር ቢቀምር የፈለገ ቢያዘዋውር የፈለገ ቢያወጣ ባያወጣም ምንም ለውጥ ሊያመጣ አይችልም። ግሌዘር አንድና አንድ መልቀቅ አለበት። ማንቸስተር ዩናይትድ 100% በአንድ ግለሰብ ቁጥጥር መሆን መቻል አለበት። አርሰናል የተወሰነ ለውጥ ያየንበት ለምንድን ነው? ቢያንስ እንኳን አብዛኛውን ድርሻ በስታን ክሮንኪን ያለ የሆነ ስኬትም ውድቀትም ቢመጣ አንድ ጣት የምትጠቁምበት ሰው አለ። ሁሌም ቢሆን ምንም ግን የተሻለ ነው። ያንን ደግሞ የተሻለ ያደረጉት ደግሞ ሁለት ሰዎች ናቸው፣ ሚካኤል አርቴታና ኤዶ ጋስፐር ነው ትልቁን ስራ የሰሩት ማለት ነው። ማንቸስተር ግን አሁን ትልቁ አጣብቂኝ ውስጥ የገባው ማለት ነው ይሄ ጉዳይ ነው አልፈታለት ያለ እና ይሄ ጉዳይ አስሮት ስላለ ግሌዘር ከዚህ እንትን ላይ መልቀቅ አለባቸው። እነዚህ ሰዎች ደግሞ እድሜ ልካቸውን እየቦጠቦጡ ደግሞ የሚለቁት ነገር አይደለም። ማንቸስተር ዩናይትድ ያው የማንቸስተር ዩናይትድ አሞር የፈለገ ነገር ቢለፋ የተወሰነ ነገር ሊያሻሽለው ይችላል ብዬ አስባለሁ። ኔክስት ይርም ያው ለቶፕ 6 መግባት አለበት፣ ሊገባም ይችላል። ከገባ በጣም ትልቅ ሰክሰስ ነው ብዬ አስባለሁ ማንቸስተር ዩናይትድ ካለበት ወቅታዊ ሁኔታ አንጻር። ነገር ግን ካልገባም ምንም ማለት አይደለም። አሰልጣኙ ተወቃሽ ነው ብዬ አላስብም። በተቃራኒው ደግሞ
ሰር ጂም ራትክሊፍ ብዙ ስራ እየሰሩ ነው። ክሬዲት እሰጣቸዋለሁ። አሁንም ቢሆን ትልቅ ክሬዲት እሰጣቸዋለሁ። ነገር ግን የሚያስቡት ነገር ግን መሬት ላይ ግን እየመጣ አይደለም። አይ ቲንክ ወደ 200 የቡድኑ ስታፍ ሰራተኛ ሳይቀር እየተባረረ ነው። ከዛ ውጭ የስካውቲንግ ቲም ማንቸስተር ዩናይትድ እያፈራረሰ ነው ያለ። ይሄ ራሱን ሰርቫይቭ ለማድረግ ነው። ትክክል ነው ማንቸስተር ዩናይትድ። ነገር ግን ሰርቫይቭ ለማድረግ ግን ግሌዘርን ካላፈረሰ በቀር ማንቸስተር ዩናይትድ ሰርቫይቨር ያደርጋል ብዬ አላምንም። ወይም ደግሞ ኮምፕሊትሊ እነዚህ ሰዎች አስተሳሰባቸውን ወይ መቀየር አለባቸው ብዬ አስባለሁ። እንደዚህ ከሆነ ማንቸስተር ዩናይትድ ወደሚፈልገው ቦታ ላይ መምጣት ይችላል። ቅድም ደግሞ ያነሳው አንድ አሪፍ ነገር አለ። አሁን ያሉት ቡድኖች በተለይ ቶፕ ሲክሶች በምን ደረጃ ላይ ነው እየሄዱ ያሉት? ራሳቸውን እየገነቡ ያሉት? ከዛ አልፎ ታች አሁን ሰንደርላንድ አደግ አይደለ? ሰንደርላንድ ወደ 220 ሚሊዮን ፓውንድ ይዞ ይመጣል። ያ ሚሊዮን ፓውንድ ከማንቸስተር ዩናይትድ የተሻለ በጀት ነው። ያ በጀት ምን ያህል ኳሊቲነትን ሊጨምርለት ይችላል ለቡድኑ? ማንቸስተር ዩናይትድ ምን ያህል ሊገዳደረው ይችላል? ያንን እንኳን ባላንስ ማድረግ መቻል አለብን። ኢቨን እንኳን እነዚህ ሚድ ቴብል ላይ ያሉትን ቡድኖች ትተን ማለት ነው። ለምን ሊጉ በጣም ከብዷል። ለምሳሌ ኔክስት ይር ኖቲንግሃም ዝም ብሎ በቀላሉ የሚመጣ አይነት ቡድን አይደለም። ከአሁን የተሻለ ሆኖ የሚመጣ አይነት ነው። ኒውካስል፣ ብሬንፎርድ እነዚህ ቡድኖች እንኳን ወደ ላይ ኤቨርተን እንኳን ወደ አዲሱ ስቴዲየም ሲገባ ባለበት ስቴብል ላይ ባለበት እንትን ላይ ላይቀጥል ይችላል። የተወሰነ ኳሊቲ ለምን የስቴዲየም ገቢ ምናምን ስለሚያገኝ የተወሰነ ነገር ከፍ ብሎ ሊመጣ ይችላል። ስቴዲየሙን ብዙ ነገሮችን ተጽዕኖ ስለሚያደርግ በውጤት ላይ እያየናቸው እና ማንቸስተር ዩናይትድ ይህንን ነገር በተለይ ሁለቱም ፖይንት መሬት ላይ ያለውን ነገርና አስተዳደር ላይ ያለውን ነገር ካላሻሻለ ማንቸስተር ዩናይትድ አሁንም የውጤት ቀውሱ የሚቀጥል ነው ብዬ አስባለሁ ማለት ነው። ማሚ ያንተን ደግሞ የተወሰነ የመደምደሚያ ሀሳቦችና አንዳንድ እይታዎች ካሉ ደግሞ አጋራን ማሚ። መጅዶ ጥሩ አድርጋ አንተ ማንስተዋል። ተመሳሳይ ነገሮች ናቸው። ማንቸስተር እንደ ትልቅነቱ እየሄደ ያልሆነ ቡድን ነው። አሁን ከቅርብ ጊዜ ወዲህ የምናየውን ነገር ለምሳሌ ዓለም አቀፍ ተቀባይነትን ካነሳ እኮ አሁንም ማንቸስተር ዩናይትድ ተቀባይ ክለብ ነው። በብዙ ነገሮች ዓለም ላይ ከፍተኛ የሆነ ተቀባይነት ያለው ክለብ ነው። ግን በሜዳ እንቅስቃሴ ደግሞ ስታየው ጠንካራ ቡድን አይደለም። ይሄ ነገር እየተሸረሸረ ሲመጣ ለምሳሌ ከሰሞኑ ከአዲዳስ ጋር የነበራቸውን የውል ስምምነት ከሻምፒየንስ ሊግ ውጭ ከሆንክ 10 ሚሊዮን ፓውንድ ማንቸስተር ዩናይትድ ሊከፍል ነው ስምምነት የነበራቸው እና በዚህ ሲዝን ይከፍላል 10 ሚሊዮን ፓውንድ ለአዲዳስ ማለት ነው። የእያንዳንዱ ወጫቸው ሲደመር ከአቅም በላይ ይሆናል። ይሄ ግን የሆነበት ምክንያት ዋናው ነገር ያስተዳደሩ የተበላሸ አሰራር ሊቀረፍ ስላልቻለ ነው። የሜሰን ማውንት ዝውውር ላይ ኤሮፓ ሊግ ፋይናል ከተጫወተ 3.5 ሚሊዮን ፓውንድ ለቸልሲ ይከፍላል። እየተደማመረ ብዙ ነገር ከአቅም በላይ ይሆናል። እንዲሁም ምን አለ መሰለህ ሰር ጂም ራትክሊፍ ዋንጫውን ብናሸንፍ 100 ሚሊዮን ፓውንድ እናገኛለን ሻምፒየንስ ሊግ ብንገባ ማለት ነው። የኤሮፓ ሊግ የተሸነፉበትን ሲያነሱት ነገር ግን ለተጫዋቾች ከ30 ሚሊዮን ፓውንድ በላይ ተጨማሪ እየከፈል ለእያንዳንዱ ነገር የምናወጣው ወጪ አለ ብሎ ነው የተናገረና አሁን ሁለት ነገር ማንሳት ፈልጋለሁ። እነዚህ ሰዎች ራሱ ሰር ጂም ራትክሊፍ ወደ ማንቸስተር ሲመጣ ለክለቡ 300 ሚሊዮን ፓውንድ አካባቢ ድጋፍ አድርጎ ነበር። ድጋፍ ካደረገ በኋላ ያንን 300 ሚሊዮን ፓውንድ ዞሮ መውሰድ ስላለበት ሰውየው ከክለቡ ላይ ሲያነሳው ያንን 300 ሚሊዮን ፓውንድ ዩናይትድ ተጫዋች መግዛት አይደለም ራሱ በአስተዳደር ውስጥ ያሉትን የቁልፍ ሰራተኞችን እንኳን ማስቀጠል ስላልቻለ እኮ ነው እየቀነሳቸው ያለ። አንዳንድ ጊዜ አሁን ምን ይባላል መሰለ ሚዲያ ላይ ሰዎቹ ስለቀነሰ ይሄን ያህል ሚሊዮን ፓውንድ እያተረፈ ነው 1 ሚሊዮን ፓውንድ 10 ምናምን ይባላል። ያ ጉዳይ ብቻ አይደለም። ክለቡም ለነሱ ተከፋይ ይሄ ምንድነው የሚከፍለውን እንትን እንኳን እያጣ እየተቸገረ ያለ ቡድን ነውና በደንብ እነዚህ የአሜሪካ ባለሀብቶች ክለቡን ከጥቅም ውጭ አድርገውታል። እንዲሁም የዛሬ 6 ወር ጃንዋሪ ላይ አለ አንድ እንትን ሲናገር እነዚህ ሰዎች አይኤንኤሶች ብድሩን ይዘው ባይመጡ ኑሮ ለማንቸስተር ሙሉ ለሙሉ ክለቡ ችግር ውስጥ ይገባ ነበር። እነሱ ያመጡት ገንዘብ ነው ድጋፍ አድርጎ ያንን ጊዜ እንድናልፈው ብለው ነው የተናገሩትና ሙሉ ለሙሉ በቃ መልቀቅ አለባቸው። እነዚህ ሰዎች ካለቀቁ ለዩናይትድ ምንም መጪው ጊዜ ተስፋ የሚሰጥ ነገር ያለ አይመስለኝም። የክለቡን ደጋፊ ስሜት ለመንካት ለመጉዳት አይደለም ይሄ የምንናገረው፣ ሪያሊቲው ሀቁ ይሄ ስለሆነ ነው። ሌላው መነሳት ያለበት ነገር ቀደም አንድ ነገር አንስቼ ነበር። ሌሎች ክለቦች እየተጠናከሩ በሄዱ ቁጥር ከእነሱ ጋር እኩል ካሌክ ተፎካካሪ መሆን አይችልም። ይሄ ምንም እንትን የሌለው እውነታው ነው። በቃ ይመጣሉ። ነገ ኒካስትል እነዚህ አስቶን ቪላ ምናምን ከፍ ወዳለ ደረጃ ይመጣሉ። ሻምፒየንስ ሊግ አሁን ዘንድሮ ዛሬ በሚጠናቀቀው የእንግሊዝ ፕሪሚየር ሊግ ወደ ሻምፒየንስ ሊግ ለመግባት የሚጫወቱ 6 ቡድኖች አሉ። ከ6 በላይ ቡድኖች አሉ። እነዚህ ቡድኖች በሚቀጥለው ደግሞ ከዚህ ውጥንቅጥ ውስጥ ለመውጣት የተሻለ ገፋ አድርገው የሚመጡብህና ያንን ነገር ለመቋቋም አንተን ብቁ ሆነ መገኘት አለብህ። በጣም ያስገረመኝን አንድ ነገር ልንገርህ። ብሩኖ ፈርናንዴስ 100 ሚሊዮን ፓውንድ
አልሂላሎች ያቀርበውለታል እና ከጥቅማ ጥቅም አንጻር ከታየ በህይወት ዘመኑ ማያገኘውን ገንዘብ ነው ያቀረቡለት ለሱ ማለት ነውና ምን ሆነ መሰለ አሁን ፋይናንሻል ይሄ ፌር ፕሌይ አዲሱ ህግ ማለት ነው ተጫዋቾችን ስታስፈርም ከዛ ጋር ያያይዙታል። የማንቸስተር ዩናይትድ ጉዳይ ጋር ከዚህ ጋር የሚያዝ አይደለም። የኔ ምልከታ ነው የምናገረው። ብዙ ጊዜ የክረምቱ ዝውውር ሲደርስ ህጉን ላለመጣስ ስንል ነው እንደዚህ ያደረግነው ምናምን ይሉና በጣም በአነስተኛ ዋጋ ተጫዋች ገዝተው ምናምን ነገር ከአሰልጣኙ አስተሳሰብ የራቀ ተጫዋች አመጣው ያችን ጊዜ አልፏታል። ይሄ ክለቡ እንትን ደጋፊዎቹን የሚሸውዱበት ታክቲክ ነው የሚመስለኝ ለእኔ። በደንብ እየሸወዷቸው እየተጫወቱባቸው ነው። ትናንት አንድ ነገር አይቻለሁ። ብሩኖ ፈርናንዴዝ በዩናይትድ ከ5 ዓመት በላይ ቆይቷል አይደለ? ይሄ ተጫዋች ብሸጠው አሁን ላይ ማለት ነው ልክ እንደ ሆም ግራውንድ ተጫዋቾች በክለብ ውስጥ እንዳደጉ ወጣት ተጫዋቾች ሆኖ 100 ሚሊዮን ፓውንድ ቀጥታ ትርፍ ነው የሚያዘልህ አሁን በወጣው ህግ መሰረት ማለት ነው። ስለዚህ አዮኒዮሶች ይህን ተጫዋች ለመሸጥ ቢቋምጡ አያስገርምም። በደንብ ይፈልጉታል ይህን ገንዘብ። ግን አንድ ነገር የምነግርህ እዚህ ላይ 100 ሚሊዮን ፓውንድ ከብሩኖ ፈርናንዴዝ ያገኛሉ። ከራሳችን 100 ሚሊዮን ፓውንድ ለዝውውር እናወጣለን ብለዋል፣ በጀት የሚያደርጉት ማለት ነው። ከተጫዋቾች ዝውውር ደግሞ እስከ 200 ሚሊዮን ፓውንድ ሽያጭ እናገኛለን የሚል ግምት አላቸው። ግምት ነው ይሄ፣ ገና ተሰርቶ ያላለቀ ነገር ነው። ያንን ደማምረህ 400 ሚሊዮን ፓውንድ አካባቢ ይመጣል። 400 ሚሊዮን ፓውንድ ማንቸስተር ዩናይትድን በዚህ ክረምት ዝውውር ውስጥ ምርጥ ጠንካራ ቡድን ያደርገዋል፣ ሊሰሩበት ከቻሉ ማለት ነው። በደንብ ብዙ ተጫዋቾችን ማምጣት ትችላል። ምክንያቱም ቀጥ አይደለም ክፍያው የምትከፍላቸው ብዙ ነገሮችን እየቆራረጥክ ስለምትከፍል። ነገር ግን አሁን አዮኒዮስ የሚሄድበትን ደግሞ መንገዱ ስትመለከት ከአመቱ መጨረሻ በኋላ ግሌዘሮች ትርፋቸውን ይወስዳሉ ከክለቡ እና ብዙ ተስፋ የማይሰጥ ነገር አለው። አንድ ተስፋ የሚሰጥ ነገር አለ ከተባለ ሼህ ጃሲም ይሄ ኳታራዊ ባለሀብት አሁንም 7-8 ሚሊዮን ፓውንድ አካባቢ ቢሊዮን ፓውንድ ይዞ አዲሱን እንቅስቃሴ ይጀምራል ተብሏል። እውነት ከሆነና ያንን ነገር ስኬታማ የሚሆን ከሆነ እነዚህን ሰዎች የሚያስወጣቸው ከሆነ ብቻ ነው ማንቸስተር ዩናይትድ ወደ ነበረበት ደረጃ ሊመለስ ይችላል ብዬ ተስፋ ማደርገው እና በእኔ በኩል ያሉ ነገሮች እንደዚህ ያለቁ ይመስለኛል። መጅዶ እስኪ አንተን ሀሳብ ጨምርበትና ዝጋው ፕሮግራሙ። ያው ተመሳሳይ ነው የኔም ሀሳብ እንዳልከው፣ ማለት ያው በግርድፉ ስለሆነ የምናነሳው በግርድፉ ደግሞ የምታነሳው ነገሮች ደግሞ ለተወሰኑ ለዛሬው አሪፍ ሀሳቦችን አንስተናል። ጥሩ እይታዎችንም ደግሞ ካንተ ወስጃለሁ። አሪፍ ነው። ማንቸስተር ዩናይትድ እንዳልከው የተወሰነ ማሻሻል ያለባቸው ነገሮች የተወሰነ ሰው በጣም ብዙ እና ብዙ ስራ የሚጠብቀው ነው። በተለይ ደግሞ ይሄ ክረምት በእርግጠኝነት ምነግርህ ለማንቸስተር ለአርሰናል ትልቁ የቤት ስራቸው ዘንድሮ ነው። ማንቸስተር ዩናይትድ ካለበት የውጤት በተለይ ደግሞ ሜዳ ላይ ካለበት አዲስ መንገድ የሚራመድበት ልክ አዲስ ፕሮጀክት ማለት ነው የሚጀምርበት መንገድ ነው። ለአርሰናልም ደግሞ ለዋንጫ የሚሄድበት ጉዞ ዘንድሮ ነው። በተለይ ለሁለቱ ቡድኖች በጣም ክሪቲካል በጣም ወሳኝ ተርኒንግ ፖይንት የሆነ አመት ነው ዘንድሮ። ይህንን ነገር ያልነውን ነገር ካስተካከሉ በእርግጠኝነትም ነገር ሁለቶችም ወደ ድሮ ቀደምት ዝናቸው የሚመለሱበት መንገድ ነው። ካልሆነ ግን ሁለቱ አዘቅት የቁልቁለት የባዝ ማንቸስተር ምንም ጥያቄ የለው። ማንቸስተር ዩናይትድ ኔክስት ይር ዘንድሮ ስንተኛ ደረጃ ላይ ነው ያለው? 16 ምናምን ነገር ኔክስት ይር ይሄን ነገር ካልቀረፈ ወራጅ ጠብቅ። ለምንድን ነው ኔክስት ይር የሚመጡ ኢቨን እንኳን ታች የሚመጡ ቡድኖችን እንያቸው እነ ኤቨርተን ምናምን ነገር ነው እንግዲህ ያልኩ ታቹን የጨረሱት ቡድኖች አይደለም። እነዚህ ቡድኖች እነ ወልብስ ኔክስት ይር ምን ያህል ተጠናክረው ነው የሚመጡት? በዛ ደረጃ በእነዚህ ቡድኖች ነው እየተሸነፈ የሚያየ ነው አይደል? ማንቸስተር ዩናይትድ ተወና ላይ ቶፕ 6 ቶፕ 4 ተወና እዚህ ላይ ባሉ ተጫዋች ቡድኖች ነው ኢቭን በተለይ በነ ወልብስ ምናምን ነው ሲጥል ያየ ነው አይደለ? በነ ኤቨርተን ምናምን ነው ከባድ ቻሌንጅ ያሳለፈ። አዎ ኔክስት ግን እነዚህን ነው የሚያገኘው የመጨረሻ። እነዚህን ደግሞ ቡድኖች ተጠናክረው ነው የሚመጡት። ካሁኑ ራሱ የዝውውር ስትራቴጂ ነድፈውና እያዘዋወሩ ያሉ ቡድኖች ናቸው እነዚህ ቡድኖች። ከነዚህ ጋር እንኳን መፎካከር እንኳን ላይችል ይችላል ምናልባት። ሌላው ደግሞ ተጫዋቾች ከአሰልጣኙ ጋር ካልተግባቡ ሊያድሙ ይችላሉ ብዬ ደግሞ ጠብቃለሁ። ኔክስት ይር ደግሞ ብዙ የስ እና ይሄ ነገሮችም ስላለ ማንቸስተር ዩናይትድ ኔክስት ይር አይ ቲንክ ሶ እኔ እንጃ አይ ዶንት ኖ። ካሁኑ መንገዱን ካሁኑ ሪስክ ወስደው ማለት ነው የሆኑ ነገሮችን ካላስተካከለ ማለት ሪስክ ወስደ አንተ ካሁኑ የሆነ የምትጀምራቸው መንገዶች ነገር አሉ። እነዛን ነገሮች ሪስክ ወስዶ ካላስተካከለ
በእርግጠኝነት የምነግርህ ማንቸስተር ዩናይትድ ያ ካላስተካከለ ወደፊት መውሰድ አለብን እያለ ነው። ግን አሁን አሰልጣኙ ባለው አምቢሽን ሰውየው የሚያስበው ነገር በጣም የራቀ ሆነ ከነሱ አስተራጨ። እሱን ነው የምልህ እኮ አንተ የምታስበውና መሬት ላይ ያለው ነገር አንድ አይደለም። ያ ደግሞ አንድ አለመሆኑ ደግሞ ባክፋየር ያደርጋል። ባክፋየር ማለት ወደ ራስ ተጋጭቶ ይመለሳል። ምንም መሬት ላይ ምንም ነገር አሰራም። አንተ ጭራሽ ለኤሪክ ቴን ሃግም እኮ ጥሩ ሀሳብ ያለው አሰልጣኝ እኮ ነው ቴሪያ ግን ዩናይትድ ቤት መጥቶ yes ከዴቪድ ሞይስ ጀምሮ ማለት ትክክል ነገር ያደነቁ አይደለም። ሁሉም ትክክል አሰልጣኞች ሲመጡ የተሻለ ፕሮፋይል ያላቸው ለማንቸስተር ዩናይትድ የሚመጡ የሚችሉ ናቸው። ነገር ግን ኢቨን ደግሞ የቫን ሃል እና የሶልሻየር ደግሞ በጣም የማንቸስተር ዩናይትድ ደጋፊዎች በጣም ሊቆጩበት የሚገባ ነገር ነው። የሁለቱ በተለይ ደግሞ የሶልሻየር ባለቀ ሰዓት ምንም በቃ ትክክል ዞሮ የፈረሰ እና አሁንም ሮበን አሞሪም ቢሰራውም እንኳን ምን ያህል ደግሞ እንትን የሚለውን ደግሞ ወደፊት የምናየውና በሰፊው ራሱ እንዳስሰው ጉዳይ ነውና ደግሞ ብዙ ነገር አለ እና ወደፊት በደንብ የምናነሳቸው ነገሮች ነው። ለዛሬው አሪፍ የተወያየን በተወሰነ መልኩ ያነሳነው ነገር ይመስለኛል። ማሜ ስለ ማንቸስተር ዩናይትድ ያው ያለንን እይታ ደግሞ ወደፊት በደንብ በአሪፍ እናጋራቸዋለን። ያው ስለተገናኘን ደስ ብሎኛል። ከረዥም ጊዜ በኋላ ነው ማሜ። ያው አድማጮች ዞረን እንመለሳለን። አንጠፋም፣ አትጥፉ። ያው ማሚ መሰናበቻ ቃል ካለ በእኔ በኩል ጨርሻለሁ። እስክናገኛችሁ ድረስ ያው በጉጉት አድማጮች እንገናኛለን። በዚሁ ልዝጋው። በዚሁ ልንዘጋው ይሻላል። ምክንያቱም ከዚህ በኋላ ተደጋጋሚ ፕሮግራሞችን ምንሰራ ይመስለኛል። ያንን ችግር ቀርፈነዋል። ትክክል። እንመለሳለን እና ለነበረን ቆይታ ደግሞ በጣም እናመሰግናለን። እውነት ነው፣ ከልብ እናመሰግናለን። እስክንገናኝ እስከዛው መልካም ጊዜ ይሆንላችሁ። ቻው ብለናል።